ማልንጅራልክ ተወዳጅ ክሊፕ ነው ነጠላ ዜማ ነው በሚሊዮን ነው የታየው በድረገጾች ላይ ከዛ መልሰ ደግሞ ጅራጅራልክ ምን ማለት ነው አለን ማለት ነው ብሯንጫ እንዳትኝ እና ጅራ ማለት በተደረገው ትግል ሰላማዊ ትግል እንበለው መቼስ ወታደር ህዝብ ላይ ስተኩስ እንጂ ህዝብ ወታደር ላይ ስተኩስ አልታየም በፍጥነት ስርዓቱ ሲልፈሰፈስ ታየኝ በበኩሌ ስለዚህ የሆነ ብርሃን ልናይ እንደምንችል ገመትኩኝ ግጥሙን የጻፈው ጓደኛዬ ነው ስንሻው ይባላል ጥሩ አርጎ ጽፎታል እንደተባለውም አሁን ያለው በስልጣን ላይ ያለው መንግስት በጠቅላይ ሚኒስትር ዶክተር አብይ የሚመራው በማይታመን ሁኔታ በመላው ሀገሪቱ ህዝብ ላይ ተስፋን የማጫር አይነት ነገር ታይቷል ስለዚህ ጅራ የሚል ዘፈን ያስፈልግ ነበር ማለት ነው አለ የሆነ ጋባለ አይደለም የማንም አባል አይደለም አሉሽ እንዴ ያዋጣል አሉ ምናልባት የኦሮሞ ህዝብ ስለ ኦሮሞነቱ ካወራ ወይ ከዘፈነ ወይ ፕራውድ ከሆነ ታርጋው ኦነግ ነው እኔ አባሎኜ ወራይ መዋጮ አዋጥቼ ከድርጅቱ የሚሰጠኝን ግዳጅ ተወጭቼ ሳይሆን ምናልባት ኦሮሞ ሰለም ኦነግ ተብዬ ይሆናል እንጂ አባል አይደለም ስላዷ ጦርነት ዘፍናል የኦሮሞ ፈረሶች መቃዲም እንደሄዱ ተቀኝታል አይደለ እንዴት ነው በምን ሐሳብ ነው እሱ ነው ያሰብከው ያው ጣሊያንን በማሸነፍ ረገድ ያገራችን መላው ብሔረሰቦች ደማቸውን አፍሰዋል አድዋ ላይ አጥንታቸውን ከስክሰዋል ከዛ ውስጥ አንድ የኦሮሞ ፈረሰኞች ናቸው ስለዚህ የኦሮሞ ተዋጊዎች ብቻ ሳይሆኑ የኦሮሞ ፈረሶችም ጀግኖች ናቸው ብዬ ነው ማሰበው ያው በዛን ጊዜ ተወልጄ አይደለም እንግዲህ በታሪክ ነው ከመንሰማው ነው ስለዚህ በነዛ ጀግኖች ፕራውዶን አለው የተጋድሏቸውን ያክል ባይጻፍላቸውም ባይዘመርላቸውም ግን የማይካደው ሀቅ ኢትዮጵያን ከጠላት ወራሪ ለማስጣል የኦሮሞ ፈረሰኞች ጉልምን አላቸው እንደሚታወቀው ማለት ነው ስለዚህ የነሱን ስምና የነሱን ጀግንነት አንስቶ መስፈን ኃጢአት አይመስለኝ እንግዲህ ለውጡን ሊመጣ ታግልሃል ለውጥ መጥቷል ብለህ ታምናለህ አዎ በጣም አምናለሁ ምክንያቱም ባልተለመደ መልኩ እኛ ሀገር ሲመሯት የነበሩ መሪዎች ሲፈሩ እንጂ ሲፈሩ አይተናናቅም ህዝብን ባልተለመደ መልኩ ጠቅላይ ሚኒስትሩ በተቻላቸው መጠን ህይወት እንዳይጠፋ በተቻላቸው መጠን ሁሉም ነገር በሰላማዊ መንገድ እርቆርዶ እቺን ሀገር ወደፊት ለማስቀጠል የሚሞክሩ ናቸው ይሄን ማንም የሚከደው አይደለም እሳቸው ከኦሮሞ ማህበረሰብ ስለወጡ ሳይሆን ነባራዩ ማለት ያለው ኡነታ ይሄ ነው ለውጥ መጥቷል ብለህ ካመንክ ለምንድነው ቄሮን ተራባቸዋለሁ ያልካቸው እነሱም ራሳቸውን ፍጹም አድርገው የሚያዩ አይደሉም
እውቅናን የሰጠዋቸው እኔ ይዛለት መቀበሌንም ያሳወቅኩበት ነው። ከልክሉልን ብለሽ የምትዩ ሰው ሊከለክልልሽ ከተማመንሽበት ነው። ኑራዶ ወያ ለማ ኑራዶ ወያ አቢ ኑራዶ ወያ ቢያ ይወካን ቀሮተንያ ከልክሉልን ለማ ከልክሉልን አቢ ማለት ነው ትርጉሜው ከልክሉልን ሀገር ያለዛ ቀሮ ነጠራለው አስፈራራ ቀሮን አራተኛ ላይ ነው ያደረኩት። አስፈራራ ቀሮ ግን ነምበር 1 ነበር። አስፈራራታ ማስፈራራት አይደለም ኃላፊነት መስጠት ነው። በኔ ችግር የለውም ያን ኃላፊነት መሸከም ካቃታቸው መልሼ ወስደዋለሁ በሁለት መስመር። ግን በወቅቱ እነሱ ባይሆኑ ኖሮ አልልም ነበር። መከልከል ይችላሉ ብዬ ባላምን ኖሮ ከልክሉልን አልልም ነበር። እነሱም መከልከል አቅቶናል አላሉም። ወጥቶ እንግዲህ እየከለከሉ ነው። ስለዚህ እነሱን በዛን ጊዜያን ስንኝ መጠቀም በለውጡ የማመንና ያለማመን ጉዳይ አይደለም። ግን እነሱ ስፔሻሊ ጠቅላይ ሚኒስትሩ የሆነ ነገር በሚያረጉበት ሰዓት ሁሉ በአገራችን ህዝቦች ላይ የሆነ ነገር ይደረጋል። የኤርትራው ፕሬዝዳንት ኢትዮጵያ ከገቡ ቀን አንስቶ በሐረርጌ አካባቢ 170 ሰው ነው የተገደለው። እኔ ወደ ስቴጅ ከመውጣቴ ከአንድ ሰዓት በፊት ሞያሌ ላይ 7 ሰው ነው የተገደለው። ሰው እየሞተ ነው ከልክሉልን ብሎ አድሬስ ማድረግ በለውጡ የማመንና ያለማመን ጉዳይ መስሎ አይታየኝም። አሁንም ከሚሌኒየም አዳራሽ የኢትዮ ኤርትራ እርቅ ላይ ወደ ነበረው የሙዚቃ ዝግጅት ነው መመለስ። በሳቱ እርቅ ላይ ነበሩ ሁለቱ መንግስታቶች ከህዝብ ጋር የታረቀበት ነበረ። አንተም ተጋብዘህ ነበርና ሽለላው አስፈላጊ አልነበረም ተብለህ ተተችተሃል። ሰዎቹን አላከበርካቸው መሪዎቹን እርቁም ብዙ አልጣመህም ማለት ነው ተብለሃል። አው ያሉትን ላሉትን ተውና እውነታው ግን ጠቅላይ ሚኒስትር ዶክተር አብይም ይሆኑ ኦቦ ለማ መገርሳ ራሳቸውን እንደ ኪንግ አይደለም የሚያዩት፣ እንደ ህዝብ አገልጋይ ነው የሚያዩት። ከየትኛውም አቅጣጫ የሚመጣውን ኮመንት በየትኛውም ቦታ ላይ ተገቢም ይሁን ተገቢ አይሁን አገር ስለሆነ የሚመሩት በጥልቀት ነው የሚያዩት። እንደዛም ብዬ ስለማስብ ነው የተሰማኝን የምናገረው። ራሳቸውን እንደ ንጉሳዊ አስተዳደር ወይ ደግሞ እንደ ዲክታተር ወይ እንደንተን የሚያዩ በሆኑ ሲጀመር እዛ መድረክ ላይም አልመጣም። በኢትዮ ኤርትራ እርቅ ከሚደሰቱት አንዱ ነኝ። ያው በአጭር ጊዜ በጣም ክፉ ጦርነት እንደዛ አይነት ጦርነት ተካሂዶ በአጭር ጊዜ ውስጥ እዚህ ደረጃ ላይ በመደረሱ ፕራውድ ነው መሆኑ። ትልቁና ዋናው ነገር ግን ድግሱ ያለው አዲስ አበባ ነው። ሰው ግን እየሞተ ነው። ያን ሴሬሞኒ የሚያየው በመላው ዓለም የሚኖር ኢትዮጵያዊ ነው የሚያየው። እዛ ቦታ ላይ እኔ የምዘፍነውን ዘፈን ሰው መርጦልኛል። ከዚህ በፊትም ዘፈን የነበረውና ራሴ ነኝ መስራት ያለብኝን ነገር የማምነው። ከሚሞተው ዜጋ እርቁን የሚያስበልጥ ከሆነ ወይ ደግሞ በዛ ቦታ ላይ ያለውን ሴሬሞኒ የሚያስበልጥ ሰው ከሆነ ምናልባት እሱ ነው ልክ ወይ እኔ ነኝ ልክ። ግን ከእርቁ ጋር ምንም የሚያገናኘው ነገር የለም። ሰው እየሞተ ነው፣ አስቆሙልን መባል ያለበት ቦታ ላይ ትኩረት ያገኘ ቦታ ላይ ብዙ ሰው አቴንሽን ሰጥቶት በሚያየው ቦታ ላይ ስለዚህ ነው ስራዬን የሰራሁት። በቄሮ ላይ ያለ እምነት ምንድነው? ያው ጠራባቸዋለሁ ስላልካቸው ነው
አለበለዚያ በእውነት ግን ታረጋውስ ነበር ወይ በቸልታ ነገሮችን ቢያዩ ኖሮ ቄሮን ተጠራባቸው ነበር? ያው በፕሮፌሽኔ ነው የምጠራው፣ እነሱ ላይ አልምጠራው። በየቦታው ኃይል ተጠቅሞ ሰላማዊ ሰውን የሚገለውን ቄሮ በምን አይነት መንገድ ሊከላከለው እንደሚችል ያው ከዚህም በፊት ሳረግ እንደነበረው በጥበብ ከማረግ ወደ ኋላ አልልም። ዳሩ ግን እነሱ ይችሉታል። ምስክርም ነው ኮንኩት። ተጽዕኖ ፈጣሪ ተብለ ከኦቦ ለማ መገርሳን ሳይቀር አሸንፋል በድረገጽ ላይ ይሰማል። አረሳቸውን አላሸነፍኩም። ደረጃውን የሰጠኛ ካለው መልሱን መመለስ ያለበት ግን ምን ይሰማሃል አልሽኝ? ያው ደስታ ነው የሚሰማኝ። ተጽዕኖ ፈጣሪ ነኝ ብዬ አላምንም፣ ግን ተጽዕኖ ፈጣሪ ነው ብሎ አምኖበት እውቅና የሰጠኛ አካል ካለ ከማመስገን ውጭ ምን እላለሁ? መልካም። የዘውግና የታሪክ አረዳዳችሁ እንደሚለያይ ይታወቃል። አንድ መድረክ ላይ እድሉ ቢፈጠር ከቴዲ አፍሮ ጋር አብረህ ትዘፍናለህ ወይ? ያ ሙዚቃውን ትሰማለህ? ሰርተናል እኮ አንድ ላይ ከአንድም ሁለቴ አንድ አይነት ማይክ እየተቀባበላችሁ አንድ መድረክ ላይ ማለት እሱም አንተ ማይክ ይዛችሁ ተዘፍናለህ ወይ? የታሪክ አረዳዳችሁ እንደዛም ሲጀመር ነው። አንተ በሌላ መንገድ ነው የታሪክ ዘውጉን የምትረዳው፣ እሱም በሌላ መንገድ ነው ዘውጉን የሚረዳው። የታሪክ አረዳዳችሁ የተለያየ ነው የሁለታችሁ። ስለዚህ እድሉን ብታገኝ በአንድ መድረክ ላይ ትሰራለህ? በአንድ መድረክ ላይ ከአንድም ሁለቴ ሰርቻለሁ። ለኢትዮጵያ ደራሲያን ማህበር ከ6 ዓመት በፊት አዲስ አበባ ኤግዚቢሽን ሰርተናል። ይሄ ማለት አንቺ እንዳልሽው ያው እኔ በዘፈንኩበት ማይክ እሱም ዘፍኗል ማለት ነው። ሲቀጥል ሚሊኒየም አዳራሽ ለሁለተኛ ጊዜ ዘፍነናል። ያም በአንድ ማይክ ነው የዘፈነው። ስለዚህ እድሉ ቢፈጠር ባይፈጠር የሚባል ነገር የለም ማለት ነው። ተፈጥሮ ነበረ ለማለት እንኳን የፈለኩት እንደዛ ነበር። አሊ ቢራና መሐሙድ እንደዘፈኑት ለማለት ፈልጌ። አሊ ቢራና መሐሙድ እንደዘፈኑት እኔ በመረዳው መንገድ ከመጣ ችግር የለብኝም። እኔ በማምንበት ሐሳብ ላይ መስፈን ከፈለገ ደመኞች አይደለንም። ሙዚቃውን ትሰማለህ? እንኳን እሱ ሙዚቃ የማሊ ሙዚቃ ሰማለሁ ሙዚቃውን እንጂ። ገብቶኛል። ከታሪክ አረዳዳችሁ መቃረንና መለያየት የተነሳ ማለት ነው። ምናልባት እሱ የሚያነሳቸውን ሐሳቦች ለሱ ተውና ጥበባዊ ችሎታውን በዜማ ድርሰቱ ላይ ያመነበትን ሐሳብ ራሱ ሐሳቡን እኔ ባልቀበለውም የሚገልጽበት መንገድ ይሄ ማለት አጻጻፉን ግጥም አጻጻፉን እሱን አዳምጠዋለሁ። ያው የሙዚቃ ኃይል ይታወቃል። ከጥበብ ሁሉ ሙዚቃን የሚያክል የለም ይላሉ አብዛኞቹ ሰዎች። ስለ ነጻነት ለመናገር፣ ስለ ፍቅር ለመናገር፣ ማህበረሰብን ለማቀራረብ፣ ሀገርን ከሀገር ለማቀራረብ በቅርብ እንኳን እንደምናውቀው በኢትዮ ኤርትራ በርካታ ህዝቡን የሚያቀራርቡ ሙዚቃዎች እንደተሰሩ ይታወቃልና አንተም ይህን ጥበብን ተጽዕኖ ፈጣሪነትን ተጠቅመህ አገርን የሚጠቅሙ ነገሮችን ለማድረግ ከዚህ በኋላ እቅዶች አሉ ወይ? እንደ ሀገር በሌላ ቋንቋዎችስ ለመዝፈን ታስባለህ ወይ ከኦሮምኛ ውጪ? ከዚህም በፊት እያደረኩትም ያለው ሀገር የሚያራርቅ ሳይሆን የሚያቀራርብ ነው። አይ እንደዛ ለማለት እኮ አይደለም። ጥያቄን በትክክል እንደገና ለማስረዳት ሀገር ያራርቃል አላልኩም። ተጽዕኖ ፈጣሪነትን እየነገርኩ እኮ ነው። ነገር ግን በሌላ ቋንቋዎች ብዙ ቋንቋዎች ስላሉ በቋንቋዎች ለመዝፈን ታስባለህ ወይ? በዛ ላይ ደግሞ እንደምታውቀው አሁን ላይ ኢትዮጵያውያን የገጠማቸው ችግር በጎሳቸው መራራቅ፣ መበታተን
ሊመጣ ነው እና ብዙ ሰዎች እንደዛ አይነት ስጋት አላቸው። አንተ እሱን ለማቀራረብ ትሰራለህ ወይ? ለምሳሌ በትግርኛ ቋንቋ መስፈን ታስባለህ ወይ? ቋንቋውን ምናልባት መናገር ባትችልም አጥነተህ? እውነት ለመናገር አላስብም። ምክንያቱም ሙዚቃ አቅም አለው፣ ኃይል አለው። የዓለም ቋንቋ ነው የሚባለው። ለምሳሌ የሌላ ሀገር ሙዚቃ ነው ለምሳሌ በእንግሊዘኛ ዘፈን የሚጨፍር ሁሉ እንግሊዘኛን ሰምቶ ላይሆን ይችላል፣ ግን ሙዚቃ ስለሆነ ነው። ስለዚህ እኔም ዘፈነው በአፋን ኦሮሞ ነው። የሚያዳምጠኝ ግን ኦሮሞ ብቻ አይደለም፣ የሚወደኝም ኦሮሞ ብቻ አይደለም። ልክ ሲወደው ግን ማለት የፈለኩትን ነገር አስተርጉሞ ሊረዳ ይችላል ያነሳውትን ሐሳብ። ስለዚህ ምናልባት በማቀራረቡና ህዝቡን አንድ በማረጉ ዙሪያ ላይ በምችለው ቋንቋ ህዝቡን በወደደልኝ ቋንቋውን የሚሰማውም የማይሰማውም በወደደልኝ ቋንቋ እየሰራውም ነው እሰራለሁ ወደፊት እንጂ ቋንቋን ቀይረህ አትዘፍንም። እንደዛ አይነት ሐሳብ የለኝም። ምክንያቱም ለመሰለሽ ቤቲ ምናልባት በኦሮምኛ ዘፍኜ ማዜም የሚችለው ነው ያለ በአማርኛ ወይ በትግርኛ ላይመጣልኝ ይችላል። ፕሬዘንት ለመሆን አይደለም ዘፍነው ወይ አጫሉ በአማርኛ እኮ ዘፈነ በትግርኛ እኮ ዘፈነ እንድባል አይደለም። ከዘፈንኩኝ ልክ እንደ ኦሮምኛው ሰየው እንዲባልልኝ ደግሞ በደንብ መግባት ነው ያለብኝ እንጂ እንደው የትግርኛ ቋንቋ ተናጋሪን ለማስደሰት በትግርኛ ለመስፈን ወይ የአማርኛ ቋንቋ ተናጋሪን ለማስደሰት በአማርኛ መስፈን ዘፍነው ያልተሳካላቸውም ስለማቅ እንደዛ አይነት ሐሳብ የለኝም ለጊዜው። ግን አብዛኛው ጉራጌ ብትዩ ትግሬ አማራው የሚሰጠኝን ምላሽ ወደሱ ቋንቋውን ባልችልም በጣም ነው መወደህ ይመቸኛል በርታልን አስተርጉሜው እንደው ለትርጉም እንዳታለፋቸው ካልሽም በስተቀር ወለታዋላቸው ካላልሽም በስተቀር ግን በዚሁ በተወደደልኝ ቋንቋ አንቺ ያነሳሽውን ሐሳብ የሚያንጸባርቅ ነገር ወደፊት ለመስራት አሁን ያለው ነገር በጥሩ ሁኔታ ከቀጠለ እንደዛ ሐሳቡ አለኝ። በድጋሚ እንግዲህ ሆነስ እዚህ ድረስ ስለመጣ ያው አንተም እንግዲህ መለስ ብዙዎቹን አንተ ስለምን ፕሮግራም ላይ ሙዚቀኛ ስለሆንክ አርቲስት ስለሆንክ ነው አንተ ያልኩ እዚህ ድረስ መጥተህ ለቃለ መጠይቅ ፈቃደኛ ሆነ እኔ ፕሮግራም ላይ ስለቀረብክ በተመልካቾች ስም በጣም አመሰግናለሁ። ደግሞ እንገናኛለን ብዬ አስባለሁ። እኔም አመሰግናለሁ። ምርመራሽን ቀጥይ። ፕሮግራምሽ በጣም አሪፍ ነው። አመሰግናለሁ።